ሰላም ጤና ይስጥልን እንደምን ሰንብታችኋል? ይሄ የሆኖ ቱሞሮ አስትሮሎጂ ኒውመሮሎጂ እና መዳፍ ንባብ ማዕከላችን ነው። ዛሬ በሚኖረን ቆይታ ላይ በሁለት ኮከቦች መካከል የፍቅር ቆይታና ግንኙነት የትዳርና የስራ ጥምረትና ውጤትን እናነሳና በሁለቱ መካከል እርስ በርሳቸው የሚተያዩበትን መንገድ አቅርበን መፍትሄው ምን ይሆናል የሚለውን ሐሳብ አንስተን ወደ እናንተ ጀባ የምንል ሲሆን ቻናላችን አዲስ ስለሆነና የድሮ ስለተዘጋ ለጊዜው ይህንኛውን ፎሎ እያረጋችሁና ሰብስክራይብ ማድረጋችሁን እየቀጠላችሁ አጋር ስትሆኑን እኛም ወደ ሁለቱ ኮከቦች ጥምረት መለስናችሁ። የሁለቱ ጥንዶች ፍቅር ፈጣንና እርስ በርስ የመደጋገፍና የመዋሃድ በዛው ልክም የመተሳሰብ ህልማቸውን ተነጋግሮና አሳድጎ ውጤት ላይ ለመድረስ የመነሳት አቅም ከፍተኛ ሲሆን ህልመኝነታቸው ሰዎች እንኳን ሲያወሩት ለመረዳት ቀርቶ በጉራ መንፈስ የሚያዩባቸው እንደሚሆን የፍቅር ገለጻቸውና ድርጊታቸውም የሰዎችን ስሜት የሚነካና እነሱ ባሉበት ቦታ የፍቅር ገለጻቸው አብረዋቸው ያሉትን ሰዎች ስሜታቸውን የሚሸረሽርና የሚረብሽ ሲሆን ለነሱ ግን የፍቅር ጥምረታቸው ውህደት ብቻ አይደለም፣ ማግኔታዊ ስበቱ ለእይታ ብቻ ሳይሆን ለመኖር እንኳን የሚመርጡት ድራማቲክ የሚመስልና በስነ ጽሁፍ የታሸ እይታ እንዳለው ሲያሳየን ሁለቱም በውስጣቸው የጎላ ኢጎ ስላለባቸው ኩርፊያቸውም የዛን ያክል ይረብሻል። ሁለቱ ጥንዶች አንድ ላይ በተጣመሩና በተጋብረው በመኖራቸው ህይወት ውስጥ ሲጓዙ መግባባታቸው በንግግርም በጩኸትም በኃይለ ቃልም ድብድብንም እየጨመረ የትዳር ህይወት እንደሚሆንላቸው ሲያሳይ በሰፊው በትዳር ላይ ተዋህደው አብሮነታቸው ሲታይ ደስ የሚልና ቤተሰብ በነሱ መካከል እንኳን ለመግባት ሙከራ ቢያደርግ እርስ በርሳቸው ተደጋግፈው ቤተሰባቸውን ከውስጥ ፈንቅለው የማውጣት አቅማቸው ከፍተኛ ሲሆን ትዳራቸውን ትዳር የሚያሰኘው በጋራ አብረው በሚያሳልፉበት ሰዓት የሚግባቡትን ቃል መገባባት ወይም ፕሮሚስ ሙሉ ለሙሉ መወጣታቸውና ለፕሮሚስ ሲሉ ከሚጠበቅባቸው በላይ አድርገው ትዳራቸውን በገቢ መበደላቸው የማይቀር ሲሆን የትዳር ጓደኝነታቸውና አብረው ትዳር ውስጥ ገብተው ህይወትን ሲቀጥሉት የጓደኝነት ከባለ ትዳርነት ይልቅ የትዳር ጓደኛ ማችነታቸውም ሲታይ እጅግ አንዱ ላንዱ የማሰብ ነገሩና ቤስት ማች ተደርገው የሚወሰዱ ጓደኝነት ሲታይባቸው በትዳራቸው ውስጥ እንኳን እያሉ ተራርቀው ወይም ቦታ ይዟቸው የስራ ሁኔታ ይዟቸው ቦታ ቢያራርቃቸው አንዱ አለመኖሩን በአግባቡ የሚያሳጣ ድርጊት የሚያደርጉና መኖሩ እንዳለ አድርጎ የማውራትና አብሮ መሆንን በተግባር ደረጃ ብቻ ሳይሆን በልብ ስሜት አስቦ ወደ ውስጥ የማምጣትና የመግለጽ ለሰዎችም አብሮነትና ይዘትን ለሰዎች የምናባዊ ስሜትን ፊዚካል ፕሬዘንስ እስካለ ድረስ የማምጣትና ትዳራቸውንም ሆነ ጓደኝነታቸውን ሃርሞኒክ አድርገው የሚያሳምሩ ሲሆን እነኚህ የሁለት የትዳር ጥንዶች የፍቅር ኬሚስትሪያቸው ወይም ሴክሹዋሊቲ ቤስት ማች ተደርጎ የሚወሰድ ሲሆን አንዱ አንዱን ለማስደሰት ሙሉ አቅሙንና ትዕግስቱን ተጠቅሞ በማስደሰቱ ራሱን የውስጥ ኢጎውን ለማብረድ ጠንከራለ አቅሙን የሚያወጣና በሴክሹዋሊቲ መካከል ኦፕንነስ ወይም ፍሪ ዊል የሚባለውን የመነጋገርና የመግባባት በስሜት የመረዳዳትና የመጠባበቅ ባህል በአንድ ላይ ያዳበሩ እውነተኛ ምርጥ ጥንዶች ይሆናሉ ተብሎ የሚጠበቁ ሲሆን በኮከብም ደረጃ ኤሪስ እና ሊዮ ሲሆኑ አብሶ ሴቶቹ ኤሪሶች ሆት ከመሆናቸውና ሊዮዎች ኢጎስቲክ ከመሆናቸው ጋር ተያይዘው እርስ በርስ በርቀት ሲተያዩ ኤሪስ ለወንዱ ሊዮ ያላት መልከታ በሱ ላይ ሙሉ እምነት ይጠብቀኛልና እንለወጣለን የሚል ሙሉ ተስፋ እሱን የማድነቅና በሱ የመመሰጥ የመሳብ ጥበብ በሃይማኖተኝነቱ የመሳብና የመገዛት ክህሎት ህልመኝነቱን የማክበር ማንነት ሲኖራት ወንዱ ሊዮ ለሴቷ ኤሪስ ያለው መልከታ ለእያንዳንዱ ነገር ወይም ክፉና ደግ መካከል ፌርነስን በተግባር ደረጃ የምታከናውን ኢነርጀቲክ የሆነች አድቬንቸር ላይፍ የምትደሰት አርጎ ሲወስድላት ታማኝነቷንና
የቤቱን ሰላም ለመመለስና ሪፍሬሽ ለማድረግ የምታደርገው እንቅስቃሴ ጀነሪክ አድርጎ የሚወስደው ሲሆን በሁለቱ መካከል ህልማቸው ሰፊ ቢሆንም የሁለቱ ትልቁ ከባዱ ቻሌንጅ አንዱ አንዱን በሚመለከትበት ሰዓት ህይወት በግጭት የታጀበች ነችና ግጭት በሁለቱ መካከል ሲከሰት በሁለቱ መካከል አለመግባባት በተነሳ ቁጥር ሁለቱም ፈጣን ተናዳጆችና ትዕግስት አልባ ወሰን የሌለው ክፉ ንግግርን ፊልተር አውት ሳያደርጉ ስትሬት በሲስተም ከመናገር ይልቅ ስትሬት ፎርዋርድ ሆነው ነገሮችን ኃይለ ቃል በተሞላ ቶንፉል አድርገው ሲናገሩት የሚያስፈራ ሲሆን የሁለቱም ኢጎ በቀላሉ የማይበርድ ስለሆነ በመካከላቸው ያለው ብጥብጥና ጥል ሰዎችን ከመረበሽም አልፎ ንግግራቸው የሚያስፈራ ሲሆን በሁለቱ ጥንዶች መካከል የግጭት የማብረድ ስልታቸው እጅግ ደባሪና ምርጥ ያልሆነ ሲሆን ኃይለኝነታቸውን ማብረድና በቀላሉ ችግራቸውና ስህተታቸውን አድሜት አድርገው ቢቀበሉ በሁለቱ መካከል ያለውን ህይወት ረጅም ደስተኛና ምርጥ ሲያደርጉት በቻሌንጅ ውስጥ ፕሮሚስ የመግባባትና ፕሮሚሳቸውን ደግሞ በእልህ ገብተውት ከእልህ በኋላ በትክክል ሳያስቡት ይረሱታልና በንዴት ሰዓት ያንን እንደ ደካማ ጎን መጠቀማቸው በሁለቱ መካከል ያለውን የፍቅርና የጓደኝነት ህይወት ማበላሸት ላይ ስለሚሰራ ማስተካከያ መንገድ ተደርጎ የሚወሰድላቸው አንዱን የማድነቅና ሬጉላሪ በተለያየ መልኩ ያላቸውን የእርስ በርስ መተማመን ቢያወሩበት በንዴታቸው ሰዓት ከአካባቢው ዞር ቢሉና ከአግሪመንት ይልቅ ስፔስንና ትንስን ቢጠቀሙ የተሻለ ሲሆን በጋራ በሚሰሩት ስራ ላይ አብሮ መደናነቅና አብሮ መስራት ስህተቶችን እዛው ማረምና ፕራክቲካል ቢሆኑ የሚሻል ሲሆን በአጠቃላይ ግን እነኚህ ሁለት ባለ ትዳሮች በፍቅራቸውና በትዳራቸው መካከል ያለው መግባባትና ሁኔታ ሲታይ ቻናላችን አዲስ ስለሆነ ሰብስክራይብ ማድረጎትና የእርሶ የሚሰራሉትን ኮከብ ቢጽፉልን ምላሽ መስጠታችንን እያሳወቅን ሰብስክራይብ እንድታደርጉልን ልባዊ ምኞታችንና ጥያቄዎቻችንን ወደ እናንተ ስናቀርብ በሁለቱ የትዳር አጋርነት ላይ ሲታዩ በአጠቃላይ በፍቅር ከ90% በላይ መግባባት ሲችሉ በትዳር 85% የሚሆን ውህደት ሲኖራቸው በትዳር ጓደኝነታዊነት ወይም ሙሉ ስሜትን በነፃነት መግለጽ ከ90% በላይ በፍቅር ኬሚስትሪ ወይም ሴክሹዋል ኮምፓቲቢሊቲ 95%ን ሲያስከነዳው ሎንግ ተርም አብሮ የመቆየትና የመጓዝ ጥበብ ላይ በአጠቃላይ ከ85% በላይ አብረው የሚያሳልፉ ምርጥ መዋሃድነት ያላቸው ሲሆን ተለያይተው ተጋጭተውና ቢሰነጣጠቁ ወይም የአሴንደንትና ራይዚንግ ሳይን ተብሎ የሚጠበቀው የበርዝዴ ቻርት ሮል ቢሰነጣጭቃቸውና ቢለያቸው በውስጣቸው የተፈጠረው ኬሚስትሪና ቦንድ ሲታይ ውህደታቸው ዘላለማዊና መረሳሳት የማይችል የሰው እንኳን ሆነው ያላቸውን ፍቅር መርሳት የማይችሉ ባለትዳሮች እንደሚሆኑ አስትሮሎጂ በርዝዴ ቻርትን ዋቢ አድርጎ ይጠቁመናል። የሁለቱ ኮከቦች የፍቅር ግንኙነት ይሄንን ይመስላል። የእናንተ እንዲሰራላችሁ የምትፈልጉትን በውስጥ መስመር ያለበለዚያ ኮሜንት ላይ ጻፉልን። ስለነበረንና ስለሰጣችሁን ጊዜ ከልብ እናመሰግናለን። ከወዲሁ መልካም ምሽትን ተመኘን።